President Trump has hit out at the UK and other countries, telling them to go get their own oil from the Strait of Hormuz. የሆርሙዝ ወሽመጥ መዘጋት እያስከተለ ያለው ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውስ ቀጥሏል። በባህር ክልል መንገድ ተዘግቶባቸው የቆሙት 2000 መርከቦችን የሚያንቀሳቅሱ ወደ 20 የሚጠጉ መርከበኞች ለከፍተኛ ስነልቦናዊ ጫናና ለችግር ተጋልጧል። የዓለም አቀፉ የባህር ላይ ድርጅት በጉዳዩ ላይ ያወጣው መግለጫ ንጉስ በዝርዝር ተመልክቶታል። ዓለም አቀፉ የባህር ላይ ድርጅት IMO ዋና ጸሐፊ አርኔስኖ ዶሚንጌዝ የኢራን አሜሪካ እስራኤል ዳፋ በባህር የትራንስፖርት አገልግሎት ዘርፉ ላይ ከፍተኛ ፈተና ደቅኖበታል ብለዋል። ይህ ፈተና 20 ሺህ በላይ መርከበኞች በዓለም አቀፍ ሕግና ስርዓቶች ተቀባይነት በሌለውና አግባብነት በማይታይበት ሁኔታ ውስጥ እንደሚገኙም ገልጸዋል። መርከበኞቹ አሁን ላይ በስፍራው መንቀሳቀስ ባለመቻላቸው ምክንያት ለረሃብና ጥም እና ህመም እየተዳረጉ ነው። መርከበኞቹ በቂ የምግብ የውሃና የነዳጅ አቅርቦት ያለቀባቸው በመሆኑ በሳውዲ አረቢያና በኦማን በኩል አቅርቦቶችን ለማድረስ ጥረት እየተደረገ ነው ብለዋል ዋና ጸሐፊው። ግጭቱ ከተቀሰቀሰ ወዲህ 19 የሚጠጉ መርከበኞች ላይ ጥቃት ደርሷል። በዚህም ቢያንስ 10 መርከበኞች ሲገደሉ ሌሎች 8 የሚሆኑ ቆስለዋል። እንዲሁም 5 ያህሉ ደግሞ የደረሱበት አልታወቀም። በባህር ወሽመጡ ምክንያት ተዘግቶባቸው ከቆዩት መርከቦች መካከል የነዳጅና የጋዝ ጫኝ መርከቦች፣ የተለያዩ ሸቀጦችን የሚያጓጉዙ የጭነት መርከቦችና 6 የቱሪስት መርከቦች ይገኙበታል። IMO መርከበኞቹን በደህና ለማስወጣት የሚያስችል የሰብአዊ ኮሪደር እንዲመቻች በጦርነቱ ተዋናያን ላይ ግፊት እያደረገ ነው። ሆኖም ኢራን የባህር መንገዱን ጥቃት ለማይሰነዝሩ ሀገራት መርከቦች ብቻ ክፍት አደርጋለሁ ማለቷን የዩኤን ኒውስ መረጃ ያመለክታል። በመርከበኞች ደህንነት ላይ የተከሰተው ቀውስ ዘርፉን ከመጉዳቱ ባሻገር በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። በቀውሱ ሳቢያ የታገቱት 20 ሺህ መርከበኞች ከተለያዩ የዓለም ሀገራት የተውጣጡ ሲሆኑ ከፍተኛ ቁጥር ያላቸው መርከበኞች በዓለም አቀፉ የባህር ስራ ላይ በብዛት የሚሳተፉት የፊሊፒንስ ዜጎች በዚህ ቀውስ ውስጥ ትልቅ ድርሻ አላቸው። ቻይና፣ ፓኪስታን፣ ታይላንድና ማሌዥያ የእነዚህ ሀገራት መርከቦች ከኢራን ጋር በተደረገ ስምምነት ጥቃት የማይሰነዘርባቸው ተብለው እንዲያልፉ ቢፈቀድላቸውም ብዙ መርከበኞቻቸው አሁንም በስጋት ውስጥ ይገኛሉ። መርከበኞቹ ለረጅም ጊዜ በመታገታቸው ምክንያት ከፍተኛ ድካም፣ ጭንቀትና የስነ ልቦና ቀውስ ውስጥ እንደሚገኙ የዓለም አቀፍ የባህር ላይ ድርጅት IMO አስታውቋል። ግጭቱ ከመጀመሩ በፊት በበርሜል $70 አካባቢ የነበረው የነዳጅ ዋጋ ቀውሱ እንደተከሰተ $126 ደርሶ ነበር። አሁንም በሆርሙዝ ሰርጥ ባለው የድርድርና ቀውስ ሁኔታ ምክንያት ዋጋው በመዋዠቅ ላይ ይገኛል። ተንታኞች ቀውሱ ከቀጠለ የነዳጅ ዋጋ እስከ $200 ሊደርስ እንደሚችል ስጋታቸውን ይገልጻሉ። በየቀኑ ከሚመረተው የዓለም ነዳጅ 20% የሚሆነው በዚህ ወሽመጥ በኩል የሚያልፍ በመሆኑ መንገዱ መዘጋቱ በቀን 11 ሚሊዮን በርሜል ነዳጅ ለገበያ እንዳይቀርብ ያደርጋል። ከነዳጅ በተጨማሪ የፈሳሽ ጋዝ፣ የማዳበሪያና የአልሙኒየም ዋጋዎችም በከፍተኛ ሁኔታ ጨምረዋል። እንደዚህ የኒውዮርክ ታይምስ ዘገባ ኢራን ከቻይና፣ ሩሲያ፣ ህንድ፣ ፓኪስታንና ኢራቅ ጋር ባደረገችው ስምምነት የእነዚህ ሀገራት መርከቦች እንዲያልፉ ቢፈቀድ ላቸውም የሽብር ስጋቱ ግን አሁንም አልተቀረፈም። ከነዚህ ፈቃድ ካገኙ ሀገራት ውጪ ኢራን በወሽመጡ ለሚያልፉ መርከበኞች አዲስ የክፍያ ስርዓት መዘርጋቷን ማስተዋወቋ የሚታወስ ነው። መርከቦች ለደህንነቱ የተጠበቀ ጉዞ እስከ $2 ሚሊዮን እንዲከፍሉ እየተጠየቁ ነው። አንዳንድ መረጃዎች እንደሚያመለክቱት ክፍያው እንደ ጫኑት የነዳጅ መጠን በበርሜል $1 ሊሆን ይችላል። ክፍያው በኢራን ሪያል፣ በቻይና ዩዋን ወይም በክሪፕቶ ከረንሲ ሊፈጸም እንደሚችልም ተመላክቷል። የኢራን ፓርላማ ይህን ክፍያ ህጋዊ ለማድረግ ረቂቅ አዋጅ ያጸደቀ ሲሆን ዓላማውም የወሽመጡን ደህንነት ለመጠበቅ የሚወጣውን ወጪ ለመሸፈን እንደሆነ እወቁልኝ ብሏል። የአሜሪካ መንግስት በፕሬዝዳንት ዶናልድ ትራምፕ በኩል ጥብቅና አወዛጋቢ ምላሾችን በጉዳዩ ላይ ሰጥቷል። አሜሪካ ወሽመጡን በኃይል ለመክፈት ኦፕሬሽን ኤፒክ ፍሩ የተባለ ወታደራዊ ዘመቻ የጀመረች ሲሆን የኢራን የባህር ኃይልና ድሮኖችን ኢላማ አድርጋለች። ፕሬዝዳንት ትራምፕ ለማንኛውም አይነት የተኩስ አቁም ስምምነት የሆርሙዝ ወሽመጥ ክፍት፣ ነጻና ግልጽ መሆን እንዳለበት እንደ ቅድመ ሁኔታ አስቀምጠዋል። ትራምፕ አሜሪካ በነዳጅ ራሷን የቻለች መሆኗን በመጥቀስ በወሽመጡ ላይ ጥገኛ የሆኑ ሌሎች ሀገራት እንደ ቻይናና አውሮፓ የራሳቸውን መርከቦች ደህንነት ራሳቸው እንዲጠብቁና ወሽመጡን ለማስከፈት ቁርጠኝነት እንዲኖራቸው አሳስበዋል። ኢራን ወሽመጡን ካልከፈተች የሀገሪቱን የኤሌክትሪክ ኃይል ማመንጫዎችና ሲቪል መሰረተ ልማቶች ላይ ጥቃት እንደሚሰነዘር ማስጠንቀቂያም ተሰጥቷል። በአሁኑ ወቅት ግጭቱ ወደ ሰላማዊ ድርድር ያመራል ወይስ የነዳጅ ዋጋን ይበልጥ ያነረዋል የሚለው የዓለም ስጋት ሆኖ ቀጥሏል። ምስራቅ ሚዲያ ኔትወርክ